መልሱን ያዥው። አመሰግናለሁ። ዋው እግሯ አያምርም? ስልክህን ቀምቼ ልወስድብህ ትንሽ ነው የቀረኝ። ትኩረትህ እኮ እዛ ነው። የምጠብቀው ስልክ አለ ማርከስ። ትልቅ ነገር መሆን አለበት፣ ምክንያቱም ስልክህን ለሰከንድ እንኳን አልተውከውም። ተመልከት፣ አለቃው መጥቷል። ኮሎኔል እንዴት ነህ? እሺ እንዴት ናችሁ? ይኸው እሱ ነው ትላንት ስነግር የነበረው ሰውዬ። ፊሊፕ ይባላል። ኦርቴጋ ጀርባውን በጣም ነው የሚያስጠብቀው። ለዛም ነው በዙሪያው በጣም ጥብቅ የሆነ የጥበቃ ሲስተም ያለው። ገባችሁ? ለምንም ነገር ምንም ቢመጣ ወደ ኋላ የማይሉ ጀግና ሰዎችን ነው የሚወደው። ተማመንብን፣ እኛም እንደዛው ነን ኮሎኔል። እኔን ታውቀኛለህ። በኦርቴጋ ቁጥጥር ስር ያሉ ቦታዎችን ስም ዝርዝር በሙሉ ሰጣችኋለሁ። ከዛ በኋላ ስራው የእናንተ ብቻ ነው የሚሆነው። ይቅርታ፣ በጣም ይህን ስልክ ማንሳት አለብኝ። በጣም ይቅርታ። ና ወደዚህ። ስማ ሰውየው፣ በዚህ ሰዓት ማዳመጥ ያለብህ እኔም ብቻ ነው። እኔም ብቻ። ግን ስራውን ትፈልገዋለህ ወይስ አትፈልገው? ጥሩ፣ ትፈልገዋለህ ማለት ነው። አሁን ለሁለታችሁም አዲስ ማንነት እሰጣችኋለሁ እና ለ2 ወር ያህል የሚሆን ገንዘብም እሰጣችኋለሁ። በተጨማሪም የሚያስፈልጋችሁን መሳሪያ። ማን ነው ቢራ ያዘዘው? አሪፍ ምርጫ ነው። ይቅርታ፣ ይኸው ያዘዝከው። አመሰግናለሁ። ማወቅ ያለባችሁ ነገር ተልእኮውን ከተቀበላችሁ በኋላ ከመላው ቤተሰቦቻችሁና ከቅርብ ጓደኞቻችሁ ጋር ግንኙነታችሁን ታቆማላችሁ። ያው ማርከስ፣ አንተ እንዴት እንደሆነ ታውቃለህ። አዎ ጌቴ። የምታናግሩት ብቸኛ ሰው እኔም ብቻ ነው፣ ሌላ ማንም አይኖርም። ምክንያቱም ስለዚህ ተልእኮ የማውቀው ብቸኛ ሰው እኔ ነኝ። ከተያዛችሁ ወይም ደግሞ ከተነቃባችሁ ፖሊሶች ማንነታችሁን ወይም ደግሞ ስራችሁን አያውቁም። ጥያቄ አላችሁ? ልጄ እንግዳለሽ። ማን ነው? ኤልዛቤት ፓውሎ። ምንድን ነው የምትፈልገው? እባክህን ቤት የለችም በልልኝ። ሳሎን ሆና እየጠበቀችሽ ነው። አባባ ፒፔ ከመሄዱ በፊት አናግሮ ነበር። ማናገር? ስለምን? ምንም፣ በቃ እርሳው። እና ከምናውቀው ሰው ጋር በሙሉ ያለንን ግንኙነት ማቆም አለብን ማለት ነው? እንደዛ ነው የምትለው? አዎ በትክክል እንደዛ ነው። ምንም ድርድር የለውም። እሺ ይኸውልህ፣ ምን ውስጥ ልትሳተፍ እንደሆነ ግን ተረድተዋል? እና ገንዘቡስ? እንደ ተስማማነው ነው የሚሆነው፣ በጥሬ ገንዘብ እና ያለምንም ታክስ። ግን የሚደርሳችሁ ኦርቴጋን አሳልፋችሁ ለእኔ ከሰጣችሁኝ በኋላ ነው። በተለይ በሕይወት እያለ ከሆነ ተጨማሪ 30% አላችሁ። እሺ፣ እና በምን እርግጠኛ መሆን እንችላለን? ጊዜ እንዳባክን አታድርገኝ ማርከስ። ስለ ጉዳዩ አልነገርከውም እንዴ? ምንም ማረጋገጫ የለውም። የኮሎኔሉ ቃል ብቻ ነው። ትስማማለህ ወይም አትስማማም? እና ምን እንዳደርገው የምትፈልገው? እኔ የከብት ነጋዴ ነኝ እንጂ የቢዝነስ ሰው አይደለሁም። ይህ የእርሻ ስራ እስካሁን መቆየቱም ተአምር ነው እና ምስጋና ለፔፔና ለሰጠን አስተዳዳራዊ ድጋፍ። ግን በሂሳብ ክፍልና በአስተዳደር በኩል በአስቸኳይ መስተካከል ያለባቸው ነገሮች አሉ። እንግዲህ እሱን የሚያስተካክለው ሰው እንቅጠራ። አይ አባዬ፣ እኔ ራሴ ባደርገው መርጣለሁ። አይ እሱን ለማድረግ ጊዜ አይኖርም፣ ጊዜ የለም። ለከተማው ከንቲባነት ውድድር ሙሉ ትኩረት ያስፈልጋል። ለምንድን ነው ማሰማኝ? ቢሆንም ልሞክረው። በእርግጥ
የሚያግዘኝ አንድ ረዳት ቀጥሬያለሁ። ማን ነው? ሊና ማሪያ። ሊና ማሪያ? አይ አይሆንም። በጣም ጥሩና ትልቅ ልብ ነው ያለ እባክህ። እና ለጓደኛ ፔፔ ፍቅረኛ ስራ ልትሰጣት ፈልገ እንደሆነ ይገባኛል። ግን የእውነት ራሷን ችላ ነገሮችን ለመስራት የምትችል አይነት ሴት ናት ብለህ ታስባለህ? በእውነቱ አባዬ በቁጥጥርና ሂሳብ ላይ ያላትን ብቃት ብታየው ትደመማለህ። ስልኩን አታነሳውም? ከቦጎታ ሄዳ ሰብሳቢ ነው። እና ታዲያ ለምንድን ነው የደነገጥከው? አልደነገጥኩም። አንተን እኮ አውቃለሁ። እስቲ ወደ ስራ እንመለስ። እሱን የውና ያልገባህ ነገር ካለ ልጠይቀኝ ትችላለህ። እሺ፣ ግን ስለኔ ነገርሽ ነገር አለ? የማስታውሰው ነገር የለም። ምሽቱን በሙሉ ስንሰራ ነበር። ሊና ማርያም፣ ምሽቱ ሙሉ አብራችሁ አሳልፋችሁ ከስራ ውጭ ምንም አይነት ነገር አላወራችሁም? እኔ ይህንን አላምንም። ግን እውነታው ይሄ ነው። ምንድን ነው? ምክንያቱም እዛ ሰውዬ ላይ እኔን ጥዬበታለሁ። ያ ሰውዬ በፍቅር ሊያሳብደኝ ነው። አሁን የመጣ ነገር እንዳይመስልሽ፣ በጎታ ሳይሄድ በፊት ጀምሮ ነው። እውነትሽን ነው? እሱን ካወቅኩት ጀምሮ ፍቅረኛ እንዳላስኩ ታውቂያለሽ? ወይም ደግሞ አልፎ አልፎ ጊዜ ማሳለፊያ። በክርስቲያን ምክንያት ነው ብቻ እንዳትኝ። ለረጅም ጊዜ ከእሱ ጋር ለመሆን በጣም ስጠብቅ ነበር እና አሁን አንቺ አብረሹ ስለምትሰሪ ልትረጅኝ ይገባል። ከእሱ ጋር ስለኔ ታወራያለሽ እና የሚያደርገውንና የሚለውን ነገር በሙሉ መልሰሽ ለእኔ ትነግርኛለሽ። በሌላ አባባል ከክርስቲያን ጋር የፍቅር ግንኙነት የሚኖረኝ ከሆነ በሌላ ሰው ሳይሆን በአንቺ ምክንያት ነው የሚሆነው። አንድ ጊዜ ቆይ፣ ፒፔ ነው። ሄሎ። በስተመጨረሻ አገኘሁሽ የኔ ፍቅር። ቅድም ደውዬልህ ነበር ግን ስልክህን አታነሳውም። አዎ ስራ ላይ ነበርኩኝ። ስልኬን ድምፁን አጥፍቼው ነበር፣ ለዛ ነው ያልሰማሁት። እና ሳየው ደግሞ 20 ጊዜ ደውለህ ነበረ። ሁሉ ነገር ሰላም ነው አይደል? ምን ተፈጠረ? ምንም አልተፈጠረም። ሁሉም ነገር ሰላም ነው። እንደውም ካሰብኩት በላይ። ካሰብከው በላይ? ምን ማለት ነው? ከጓደኛ ጋር አብረህ ልትሰራ ነው? አዎ ውዴ፣ ወደ አማዞን ልሄድ ነው። ምን? ግን ይህን የማደርገው ለሁለታችን ስለ እንደሆነ እንዳትረሺ። እናም በዓለም ላይ ካሉ ነገሮች በላይ ነው የምወድሽ። እሺ የኔ ፍቅር። ፒፔ፣ በአሁኑ ረዘም ላለ ጊዜ ነው የምንለያየው፣ ግን በየቀኑ እንድታስታውሽኝ እፈልጋለሁ። ልክ እኔ ስለ አንቺ እንደማስበው ከሐሳብሽ እንድታወጭኝ አልፈልግም። ደግሞ ሲከፋሽና ስታዝኝ ያሳለፍናቸውን መልካም ጊዜያቶች እንዳትረሺ እና ስመለስ ምን አይነት ጊዜ እንደምናሳልፍ አስቢሽ። ምንም አልገባኝም። ቆይ ምን ማለት ነው አማዞን ሄዳለሁ ስትል? ለጥሩ ገንዘብ እኮ ነው የምንሄደው። ማለት ገንዘብ ለምን? ማርከስ እዛ ጫካ ውስጥ የሆነ የተቀበረ ማት ገንዘብ እንዳለ አጣርቷል። ቀልዱን ተወው እባክህ ፔፔ። አይ በደንብ አጣርቷል። ይኸውልህ ጓደኛዬ፣ ገንዘቡ ደግሞ የማንም ሰው አይደለም። አንተ አብዳል ፔፔ። ከማኝ ሰው ነው መረጃ የደረሰን እና እዛ የምንሄደው ገንዘቡን ለማውጣት ብቻ ነው ጓደኛዬ። እሺ መቼ ነው የምትሄደው? ዛሬ ማታ ነው የምንሄደው። ምን ማለት ነው ዛሬ ማታ ስትል ፔፔ? ሊና ማርያ እንድትጠብቃት ትፈልጋለሁ። በድብርት እንድትኮራመት አትፍቀድላት እና ከምንም በላይ ደግሞ እባክህን እኔ እንዳትረሳኝ አስታውሳት። እሺ ጓደኛዬ። እና ምን ታስባለህ? ቆይ የሚያረጋጋሽ ድምፅ ነው የምትፈልጊው ወይስ ተስፋ የሚያስቆርጥሽ? እየዋሸ ነው አይደል? ወይም ህይወቱን ከባድ ችግር ውስጥ ለማስገባት ቆርጧል። ታውቃለህ፣ እኔም ተመሳሳይ ነው ማስበው። እና ምን ልናደርግ ነው? ፊሊፔን በደንብ እንደምታውቂው ደረቅ ነው። ልናደርገው የምንችለው ነገር ሰላም እንዲሆን መጸለይ ነው። ክርስቲያን፣ የጥፋተኝነት ስሜት እየተሰማኝ ነው። ለምን? ምክንያቱም በእሱ አስተሳሰብ በዛም ሆነ በዚህ መንገድ ሁሉም ነገር የሚያደርገው ለእኔ ሲል ብቻ ነው። ስለሚወድሽ ነው ህይወቱን ችግር ውስጥ የከተተው። ይገባሻል ብሎ የሚያስበውን ህይወት ሊሰጥሽ ብሎ። እኔ ግን የእሱን ያህል አይደለም ማፈቅረው። ኤልዛቤት ቤት መታ ነበርና ከአንተ ጋር እንዳገናኛ ስጠይቀኝ ነበር። ልጅቷ ተመችታለች? አይ ስለ ፍቅር ህይወት ከምናወራ የሆነ ቦታ ላሳይሽና አስተያየት ስጭኝ። ሰላም ሰላም፣ እንደምን አረፈርክ? ምን ልርዳ? የዚህም ቦታ ባለቤት ልናናገረው እንፈልጋለን። ባለቤቱን ለምን ፈለግ? ባለቤቱ አንተ ነህ? እንደ ሁኔታው። ይኸውልህ እዚህ አካባቢ ስላለ ጥበቃ ትንሽ ሀሳብ ገብቶናል እና እኔና ይሄ ሰውዬ የሥራ ሰዎች ነን እና በጥሩ ዋጋ የጥበቃ አገልግሎት ልናቀርብላችሁ እንወዳለን። በተመጣጣኝ ዋጋ ነው። ያመሰግናለሁ። ለአሁን አልፈልግም። ይኸውልህና ወደዚህ ይህ አማራጭ አይደለም።
ይገባል። ይህ ግዴታ ነው። እንደዚህ ያለ ቆንጆ ቦታ ላይ መጥፎ ነገር ቢደርስ በጣም ያሳዝናል አይደለም እንዴ? ምን እያደረክ ነው? ሱቁ የሰላም ችግር እንዳለበት እያሳየው ነው። ለዚህ ስራ ለሳንኩዶን እየከፈልኩ ኢንሹራንስ መቀየር አለበት። ችግር አይፈጠርም። ተስማማን? እና ምን ንገረኛ ወይስ አይሆንም? እነዛ ቀያዮቹ የፕላኔት ካሪያስ ጨዋታ ላይ የቀረቡ የቀንድ ከብቶች ናቸው። እና ራስህ ልትወስዳቸው ነው? ማለቴ ያው ፔፔ አሁን እዚህ ስለሌለ። አዎ፣ ግን የግድ ማድረግ አለብኝ። ግን ይበልጥ ተግባራዊ የሆነ ነገርን ለማድረግ ነው የምፈልገው። ለቀንድ ከብቶች የመጀመሪያ የተለየ ሐራጅ ለማዘጋጀት እፈልጋለሁ። አዳዲስ የመጡ ዘመናዊ ቴክኖሎጂዎችን መጠቀም እፈልጋለሁ። ለሂሳቡ ሳይሆን ገበያተኞችን ለማካተት። አምላኬ፣ እና እሱ እንዴት ሊሆን ነው? አትጨነቂ፣ ከምታስቢው በላይ ቀላል ነው። በአካባቢው ላሉ የተወሰኑ የቀንድ ከብት አርቢዎች ጋር እንደውላለን። ለሐራጅ ማቅረብ የሚያስፈልጉ ከብቶችን መዝግበን እንይዛለን። በመረጃዎቹ መሰረት እኛ የምንከፍተው ሳይት ላይ እንዲጭኑ እናደርጋቸዋለን። በቂ የሆነ ጊዜም እንሰጣቸዋለን። ሁሉንም ነገር ዝግጁ ስናደርግ ከብቶቻቸውን እንዲሸጡና እንዲገዙን እንጠይቃቸዋለን። እዛ ጋ ግን አባትሽ በጣም ሊያግዘን ይገባል። ይህ በገበያ ውስጥ ትልቅ ለውጥ ነው የሚሆነው። እውነቴን ነው ምልሽ። ረከስ ያለና በስፋት ልታደርጋቸው የሚቻቸው ቢዝነሶች ናቸው። ምን ታስቢያለሽ? በጣም ቀላል ነገር ነው። ትርፋማ የሚያደርገን ስራ ነው። ሳንኩዶንን ላናግረው እፈልጋለሁ። አይመቸው። መንደሩ ውስጥ ተፎካካሪ ሰው እንደመጣ እንዲያውቅ እፈልጋለሁ። ግባ። አየህ አይደል፣ ነግሬህ ነበር። ካሰብነው በላይ በጣም ቀላል ነው የሚሆነው። እንከተለው። እና ሰዎቹ ማን ናቸው? ማንነታቸውን በምን ላውቅ እችላለሁ? ሱቄ ውስጥ ገብተው ሱቄን በሙሉ አመሰቃቀሉት። ከዛ ሽጉጥ ግንባሬ ላይ መደቅናቸውስ እና ምን እንዳሉኝ ታውቃለህ? ከዚህ በኋላ መንደሩን ማስጠበቅ ኃላፊነት የእነሱ እንደሆነ ነው የነገሩኝ። ያስቃል። ስለዚህ የዚህ መንደር ተቆጣጣሪ እኔ እንደሆንኩኝ አልነገርካቸው? ይኸውልህ እንግዲህ ስማኝ ሳንኩዶ፣ እኔ ሁሌም ምንም አይነት ችግር እንዳይፈጠርብኝ ክፍያዬን በጊዜ የምከፍልና ብዙ ገንዘብ የማስገባ ሰው ነኝ። ሄድና ክፈተው እስኪ። እና ምንድን ነው የምታደርገው? ዝም በል! ማናችሁ? ዝም በል! ዝም በል! ዝም በል! ዝም በል አልኩህ! ዝም በል! መሳሪያው ውሰደው! ዝም በል! ኧረ ተው አንተ ሰውዬ! ሲጀመር ድምፅህን ዝቅ አድርገው እና ሁለተኛ ደግሞ የት ቦታና ከማን ጋር እያወራህ እንደሆነ የምታውቅ አልመሰለኝም። እና ምን ልታደርግ ነው? ለአሁኑ ምንም አናደርግም። እጅ ወደ ላይ! እጅ ወደ ላይ! እጅ ወደ ላይ! እጅ ወደ ላይ! ምንም አይነት እንቅስቃሴ አልፈልግም። እሱን ከማድረጌ በፊት መጀመሪያ አስባለሁ። አጠገቤ ያለው ጎበዝ አልሞ ተኳሽ ነው እና በሚቀጥለው ጊዜ ግንባርህን የሚበሳል ሂድ ወደዛ። አቶ ሲልቪዮ፣ እያማረርክ ነው እንዴ? እኔማ እርስ በርስ የተማመንም መስሎኝ ነበር። ይሄ ደግሞ ምን ማለት ነው? እንዴት ነው? መጥፎ ነበር አይደል? ስለ ምንድን ነው የምታወራው? እኔማ ስለ አዲሱ የሐራጅ ሐሳቤ እያወራሁ ስለ ፔፔ በጥቂቱም ቢሆን የማስረሳሽ መስሎኝ። አደጋ ውስጥ ሊሆን ይችላል ብዬ እያሰብኩ ነው። የሚቀጥለው ጊዜ ፔፔን ሳናግረው እንዲመለስ ለማሳመን ሞክራለሁ። አመሰግናለሁ። እሱ ጥሩ ነው፣ ጥሩ ሐሳብ ነው። አሁን እንግባ። ግር የሚል ነገር ነው። የከብት ነጋዴዎች በአካል ተገናኝተው ቀልድ እያወሩና እየጠጡ ሽያጭ ማካሄድ ልማድ እንደሆነ ታውቃለህ። በሱ በደንብ እስማማለሁ አቶ ጄራርዶ።
ግን አሁን ላይ ከብቶችን ወደዚህና ወደዚያ ማጓጓዝ ምን ያህል ከባድ እየሆነ እንደሆነ ማንዘንጋው። ውድ መሆኑ ብቻ ሳይሆን የደህንነታቸውን ጉዳይ ያሰጋል። እሱንስ ልክ ነህ። በዛ ላይ ይህ የሚከፈተው ድረገጽ ማንም ሰው ኮምፒውተርና የበይነ መረብ አገልግሎት ያለው ሰው ከሆነ ብዙ ተጠቃሚ ያስፋፋልናል። እኔ እንደዚህ ነው የሚሰማኝ እና አሁን ለሁሉም ቢዝነስ እንዲህ ነው የሚሰራው። አባ እኔ ጥሩ ሀሳብ ይመስለኛል። አታነሳው?